ሐቂቃ ሀገራችን ላይ እነ ሸህ ሐሰን ገላው ሐፊዘሁላህ ከ50 ዓመት በላይ ነው በዕልም ያሳለፉት ታውቃላችሁ ከ50 ዓመት በላይ በዕልም በማስተማር ደረጃ ወደ ማስተማሩ ገብተው 50 ዓመት 40 ዓመት በሰለፊያ ዳዕዋ ላይ 23 ዓመታቸው ነው አብዛኞቻችሁ ሳትወለዱ ማለት ነው የሚገርማችሁ ነገር ዛሬ መጥቶ እነሱን ጃሂል የሚያደርግልሃል ሼክ አብዱል ሐሚድ ስንት ዓመታቸው ነው በዕልም ላይ ስንት ዓመታቸው ነው የጀመሩት እናንተ ከጎግል የተማሩ መሰለህ እንዴ የጎግል ደረሳ ናቸው እንዴ እነዚህ መሻይኾች ምስኪን ያ አኺ ላ ኢላሃ ኢላላህ አንዳንድ ሰው አቅሉ አላህ ከሸፈነበት ስሜት መከተል ሀዋ አቅሉን አላህ ከሸፈነበት በተለይ አሁን ኢኽዋኖች ወልሙመይዓ አመለሁም الله بما يستحقون እነዚህን ዑለማዎች ተራ ጃሂል ያወጣልህና ትልቅ ቦታ ላይ ይሰቅለዋል የእሱን ስሜት ስለሚከተልለት ማለት ነው እሱ የፈለገውን ነገር ስለሚልለት ማ عنده شيء ማንም ጋር የማይታወቀውን አንዱን ጃሂል ያመጣና ትልቅ ቦታ እነዚህን ዑለማዎች ሲሳደቡ ትሰማለህ እነዚህን ዑለማዎች ሱብሃንአላህ العظيم يا اخي طيب እኛ እነዚህ ዑለማዎች አይሳሳቱም አንልም ማሱሞች ናቸው አንልም ስህተት ካለ ቀድራቸውን ጠብቅ እንዳንተ ወጣት አይደሉም እኮ የሱና ዑለማዎች ናቸው እነሱ ለሳንቲም አንበገርም ስላሉ እኮ ነው ሌላ ነገር አለ ለጥቅም አንገዛም ስላሉ ነው ለሐቅ እንጂ ለጥቅም አንገዛም በተለያየ ነገር ሊሸነግሏቸው ሞከሩ ሊያታሏቸው ሞከሩ ላ አሉ ቀጥለ ተወልከስ ሱብሃንአላህ العظيم ቀጥ ሲሉባቸው ምን ማጠልሸት ስላልፈለግናቸው ነው والله እግራቸው ስር ወጥተው ለምነዋቸዋል እግራቸው ስር ወጥተው ነው ለምነዋ 5-6 ጊዜ ሽማግሌ ልከው ሰው ልከው ስንት ነገር አድርገው ዞር በሉ ሲሏቸው ቀጥ በሉ በሐቅ ላይ نعم ካልሆነ ግን ላ ዞር በሉ አሁን ይላሉ አይ እኛ ስላልፈለግናቸው ነው ሱብሃንአላህ العظيم እዚህ በኩል ይመጣልሃል ቀደም እንዳልነው ምስኪን ما عنده شيء ነገር ግን ራሱን ሙፍቲ አድርጎ ያለ خلاص ሙፍቲ هذا يعني قله الادب አደብ ማጣት ነው ይሄ